ሸክም ለከበደ ማረፊያ ነው እጅግ የቀለለ ቀንበር ያለ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ ጨለማን አላውቅም በጉዞዬ በሕይወቴ ሁሉ ነመሪዬ ተጓዝኩኝ ሌቱን በብርሃን ባንታየሆኝ መሻገር ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ። በቅዳሴ ላይ ካህኑ ዲያቆናቱን አስቀድሞ ሕዝቡን ሲያጥን አንድ የምናየው ሁኔታ አለ። በሕዝቡ መካከል ማለት ነው። እንደ ሕዝብ ቤተ ክርስቲያን አፍቃሪ ስርዓቱን ተከታይ የሆነ ሕዝብ ስላለን እንኮራለን። ነገር ግን እንደ ስርዓተ ቤተ ክርስቲያን ካህኑ የማይጠንት ጊዜ ስላለው ዕጣን ማይጠንት ከመቅደስ ውስጥ ጀምሮ ዙሪያውን ዞረው ወደ አውደ ምሕረቱ መጥተው በአውደ ምሕረቱ ላይ ስብሐት ወክብር ለስሉስ ቅዱስ ይደሉ እያለ ካህኑ እየመራ ዲያቆናቱና ሕዝቡም እየተቀበሉ ይደሎሙ ለአብ ወወልድ መንፈስ ቅዱስ እያሉ በአራቱ ማዕዘን ካጠነ በኋላ በቀጥታ ወደ ሕዝቡ ለማጠን ሲገባ ባለው ነገር ላይ ነው ዛሬ የመጣሁት። ምን እያለ ነው የሚያጥነው? እግዚአብሔር ይባርካችሁ እያለ ጥራውን ከፍ እያደረገ እየባረከ ዙሪያውን ይዞርና በመሃል ይሄድና መመለስ ይጀምራል። ያንን የሚመሩት ዲያቆናት ናቸው። መስቀል ይዘው ሲመለስ የሚጸልየው ጸሎት አለ። እግዚአብሔር አምላክነ በከመ አንሃልከ ጥቅማ ለኢያሪኮ በእደ ኢያሱ ገብርከ ወልደ ነዌ። ምን ማለት ነው? እግዚአብሔር አምላካችን ሆይ በነዌ ልጅ በኢያሱ 6 ጊዜ የኢያሪኮን ግንብ ዞረው። ምክንያቱም የኢያሪኮ ግንብ የኃጢአት ሰፈር ነበረች። በኢያሪኮ ውስጥ ያለው ሁኔታ ተለውጧል። ባዕድ አምልኮ ይበዛል። በጣም ከባድ ማለፍ የማይችሉት ነገር ነው። ስለዚህ ኢያሱ ሕዝቡን ያዘና 6 ጊዜ የእስራኤል አምላክ የአባቶቻችን አምላክ እያለ 6 ጊዜ ታቦቱን ይዘው ዞሩት ኢያሪኮን። በሰባተኛው ገና ሲጀምሩ የኢያሪኮ ግንብ መፈራረስ ጀመረ። የኃጢአቱ ግንብ መፈራረስ ጀመረ። ክብር ምስጋና ለአምላክ ይሁን። አሁን ይህን በቅዳሴ ውስጥ በቀጥታ ጸሎቱን አመጣና ካህኑ አምላካችን እግዚአብሔር ሆይ በነዌ ልጅ በኢያሱ 7 ጊዜ ሲዞሩ የኢያሪኮን ግንብ የኃጢአት ግንብ እንዳፈራረስክ የኔንም የሕዝብንም ኃጢአታቸውን አቤቱ አፈራርስልን ነው ጸሎቱ። አሁን እየተመለሰ ነው ወደ መቅደሱ። እግዚአብሔር ይባርካችሁ እያላጠረ ከዚያ በኋላ ሲመለስ ይህን እየጸለየ መጣ። የሕዝቡ አይን ወዴት ነው? አይናቸው ወደ መቅደሱ ነው። ወደ መቅደሱ በማትኮር ይሄንን የቅዳሴ ስርዓት መከታተል ነው። ግን እዚህ ላይ ምን እናያለን መሰላችሁ? እሱን ለማለት ፈልጌ ነው። ከቅዳሴው ስርዓት ላይ አይናቸውን አንስተው አንዳንዶች በእጃቸው ዕጣኑን እንዲህ ሲሉት እናያለን እያጠነ ሲያልፍ። ይሄ ቅድም እንዳልነው በመግቢያችን በክርስትና እምነታችሁ በጽናታችሁ ትልቅ ክብር አላችሁ። ግን ስርዓተ ቤተ ክርስቲያን አይደለም። በፍጹም አይኖቻችን ከመቅደሱ መዝሙር 123 ላይ ማየት ይችላል። አቤቱ አይኖቼ ወደ መቅደሱ ናቸው ነው ያለን። የአንድ ቤተ መቅደስ ቅዳሴ እጅግ ዋጋ አለው። አይኖቻችን ወደ መቅደሱ ናቸው። ዞር ብሎ ዕጣኑን እንደዚህ ማድረግ ከቤተ ክርስቲያን ስርዓት ውጭ ነው። የሚታጠነው በህብረት ነው፣ በሴቶቹም በወንዶቹ። ሽታ ደግሞ ጥቂት ነው፣ በጥቂት ነው የሚባርከው እግዚአብሔር። በሉቃስ ወንጌል እንደተጻፈው የማርያም እህት ማርታ ኢየሱስ ክርስቶስ በቢታንያ በቤታቸው የተስተናገደ
እህቷ ማርያም እየተማረች ማርታ ደግሞ እያገለገለች ነበር። መጣችና አቤቱታ አቀረበች። መምህር እኔ ብቻዬን ስለፋ ብላ ከሰሰቻት እህቷን። ኢየሱስ ያለው አንድ ነገር ነው። ማርታ ለምን ትጨነቂያለሽ? አትጨነቁ ስታስቀድሱ። የጭንቀት ብዛት ነው በብዙ ነገር የምንፈልገው። ዕጣን ሽታው አንዲት ናት፣ ጥቂት ናት። እምነት ካለ የኛን ብቻ ሳይሆን ቅድም እንዳልነው በዓለም ያለውን ኃጢአት የማፈራረስ ሀገር የማዳን ወገን የማዳን በዓለም ላይ ሰላም የማስመጣት ፍቅር የማምጣት ኃይል አለው። የዕጣኑ ጢስ መልአኩ ይዞ ስለሚወጣ እምነት ነው። ትንሽም ሸተተን ብዙም ሸተተን ለእግዚአብሔር በቁጥር አይደለም። አትጨነቅ የሚበቃው ጥቂት ነው ያላት ማርታን። በዮሐንስ ወንጌል 13 ላይ እንደምናየው ኢየሱስ ክርስቶስ ሊያጥባቸው አገልድሞ በርከክ ሲል ቅዱስ ጴጥሮስ ስር አንተማ ለዘላለም አታጥበኝም አለው። ካላጠብኩህ እድል የለህም አለው። እንግዲያውስ ካጠብከኝ ሁለንተናዬን ነው አለ። አያችሁ፣ በብዙ መስሎት ነው። በብዙ እንዳይመስለን፣ በጥቂት እምነት ላይ ነው፣ ልብ ላይ ነው ጉዳዩ። መቀበል ያለ መቀበል ላይ ነው ጉዳዩ። ምንድነው ያለው ጌታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ? ለታጠበ ጥቂት ይበቃዋል። ጥቂት ሁለንተናህ ንጹህ ይሆናል ያለው። ጥቂት ሲሸተን ገና ከመቅደሱ ሲታጠን ወደ መንበሩ ያ ሽታ ኃጢአታችን ሁሉ እንደውም ጸልየዋል እኮ ከኃጢአታችን ሽታ ሁሉ ንጹሃን እንሆን ዘንድ አቤቱ የዚህን ዕጣናችንን የመስዋዕታችንን ጸሎት ተቀበል ብሎ እኮ ጸልየዋል እኮ ከመውጣቱ በፊት። በቃ እዛ ጋር ነው ያልከው። ገና ሲታጠን ጥቂት ሲሸተን ብዙ ኃጢአታችን ይደመሰሳል። ከቅዳሴው ላይ ከመንበሩ ላይ አይናችሁን አንስታችሁ በነጠላችሁም ሆነ በእጃችሁ ዕጣን እንደዚህ አትበሉ። ይሄ ቤተክርስቲያናችን ስርዓት አይደለም። እንዳልነው ቅድም ጥቂት ይበቃል። ምንድነው በእምነትም እኮ ያለን የሰናፍጭ ቅንጣት ያህል እምነት ብትኖራችሁ ይሄን ተራራ መንቀል ትችላላችሁ፣ ዲያብሎስን መንቀል ትችላላችሁ። አሁንም ክፉ መንፈስ የተወገደ ይሁን። ዕጣናችን መልካም መዓዛ ነው። የድል ሽታ እኮ የሚለው እሱ ነው ሐዋርያው ቅዱስ ጳውሎስ። ገና ሲታጠን ከመቅደሱ ደርሶኛል፣ በቃ ስላየሁት ብቻ ታጥኛለሁ። ሲታጠን ንስግድ ሲባል ማይጠንቱ በረከቱ ደርሶኛል። በቃ በዚህ መኑና አስቀምጡ። ስለዚህ ለታጠበ ጥቂት ይበቃዋል ነው። የኢያሪኮ ግንብ የኃጢአት ግንብ ፈራርሶ ነፃ እንደወጣች ኢያሪኮ ዛሬም በውስጣችን የተሸመቀው የተደበቀው ቂሙ፣ በቀሉ፣ ቅናቱ፣ ጠቡ፣ ክርክሩ፣ መለያየቱ፣ መከፋፈሉ፣ መገዳደሉ ይህንን ሽታ ንጹህ ያደርገናል። የዕጣናችን ስርዓት ይሄ ነው። ሽታ ለመለወጥ ወይም ደግሞ መዓዛ ለመለወጥ ብቻ አይደለም፣ ውስጡ ኃይል አለው። ጥቂት ሲሸተን ኃጢአታችን ይደመሰሳል። እግዚአብሔር የተመሰገነ ይሁን። ቸርነቱ በረከቱ ከሁላችን ጋር ይሁን። እንዲሁ እያልን ስርዓተ ቅዳሴውን እንማማራለን። ሁሉም ሰው ይከታተል፣ ማወቅ ይገባናል። ምንድነው ስርዓቱ? የቤተ ክርስቲያን ከሌሊት ጀምሮ እስክንሰናበት ድረስ ያለው ስርዓት አላት ቤተ ክርስቲያን። ያውም የመላእክት ስርዓት ነው ያላት። ደስ የሚል መዝሙረ ዳዊት 142 ላይ አቤቱ ጸሎቴን እንደ ዕጣን ተቀበልልኝ። ዕጣንን ተቀብሏል ማለት ነው እግዚአብሔር። በብሉይ ኪዳን ነው። በአዲስ ኪዳንስ ራዕየ ዮሐንስ 8 ላይ ከዚያም በኋላ ዕጣን ጨመረበት፣ ጢሱንም ይዞት መልአኩ በእግዚአብሔር ፊት የሕዝቡንም ጸሎት ይዞ ወጣ ይላል። ዛሬ ዕጣናችን ዝም ብሎ ምድር ላይ የሚታጠን አይደለም፣ ይወጣል። ከኃጢአታችን ሽታ ንጹሃን እንሆናለን።